መቁረብ አለበት። መሰልጠን ማለት እንደሱ። ያ ስጋው ደግሞ ምን ያደርጋችኋል መሰላችሁ? ሰውነታችሁን ያጸናዋል። ወጣትነታችሁ ይባረካል። እድሜያችሁ ይባረካል። ትምህርታችሁ ይባረካል። ዕውቀት ይገለጥላችኋል። ጥበብ ይገለጥላችኋል። የምትሰሩት ይባረካል። ይሄ ኩያን መናፍስት ርኩሳን መናፍስት የሚባሉት ከናንተ ይርቃሉ። ይሄ የሚከለክልህ ነገር፣ ስራ እንዳትሰራ የሚያደርግ ነገር፣ በሰዎች እንዳትወደድ ተቀባይነት እንዳታገኝ የሚያደርግ ነገር እሱ ይርቅ። ይሄ ድብርት የሚባል ይሄ ቴንሽን የሚባል ጭንቀት የሚባል ስትረስ የሚባል ሸክሞች፣ እነዚህ ነገሮች በሙሉ ካንተ ይርቃሉ። ስጋው ደግሞ መድኃኒት ነው። ከጸበል በላይ ስጋው ደግሞ መድኃኒት ነው። እኔ ሁሌም ማስነው በዚህ ኦርቶዶክሳውያን ጸበል መጠመቃችን መልካም ነው። ከዚህ ተነስቶ በብዙ ኪሎ ሜትሮች አቋርጦ ሻንጣ ተሸክሞ ጸበል ለመጠበቅ የኢትዮጵያ ሀገር ዳር ድረስ ይሄዳል። መልካም ነው። እዚህ አጠገቡ ያለው ቤተክርስቲያን ገብቶ ግን ስጋው ደግሞ አይቀበልም። እማዝ ነው በዚህ ነው። ይሄን ጥያቄ መጠየቅ እፈራለሁ። ከስጋው ደሙና ከጸበል ማን ይበልጣል ብዬ መጠየቅ እፈራለሁ። ለምንድነው የምፈራው? ጸበል እንዳትሉኝ ስለምፈራ። ጸበል ቅዱስ ውሃ። ጸበል ምንድነው አልኳችሁ? መለኮት የተዋሃደው ግን አይደለም። ምን የተዋሃደው አይደለም? የእግዚአብሔር ቃል ያረፈበት የተቀደሰ የተባረከ ከደዌ ስጋ ብቻ የሚያድን በሉ እስኪ፣ ከደዌ ስጋ ብቻ በሉ እስኪ የሚያድን ጸበል የተጠመቀ ስጋውን ደሙን ግን ባይቀበል መንግስተ ሰማያት ይገባል? በእኛ አካባቢ ሙስሊሞችም ይጠመቃሉ። በነገራችን ላይ ጸበል ስለተጠመቁ ግን መንግስተ ሰማያት ይገባሉ? ይፈወሳሉ። በነገራችን ላይ አይከለከልም። በነገራችን ላይ እነዚህ ገቢረ ተአምራት የሚባሉት ለማያምኑ ሰዎች አይከለከልም። ለምሳሌ አንድ ሰው መጥቶ እዚህ ቤተክርስቲያን ልንከባለል ቢል የማያምን ሰው መጥቶ እዚህ ቢንከባለል አይከለከልም፣ ይችላል። ስጋው ደሙ ግን አይሰጠው። የቅዳሴ ጸበል አይሰጠው። ጸበል ልጠመቅ ቢል ይችላል። መጥቶ ካህኑን ባርኩኝ መስቀል ባርኩኝ ቢል ይሳለማል። ለምን? ይሄ ሰው ቢመጣ ቢሆንስ? ይሄ ሰው መስቀል በመሳለሙ መስቀሉን አያረክሰው። መስቀሉ ይህንን ሰው ይቀድሰዋል እንጂ ያ ሰው መጥቶ እዚህ ቢንከባለል ይሄን አውደ ምሕረት አያረክሰው። እዚህ አውደ ምሕረት እሱ በመምጣቱ እሱ ይቀድሳል፣ ይባረካል እንጂ ስጋው ደሙ ግን አይሰጠውም። ለማያምን እንኳን ለማያምን ይቅርና ለተወገዘ ሰው ከክርስቲያኖች ለተወገዘ ሰው ስጋው ደሙ አይሰጥም። ለተወገዘ ሰው ምን ላለ ሰው አልኳችሁ? ለተወገዘ ሰው። ግን ይሄ ብቻም አይደለም። ሌላ ኬዝ ካጋጠመ ግን ለተወገዘ ሰውም ስጋውን ደሙን ይሰጣል። ሊሞት የሚያደርሰው ህመም ካጋጠመው እንዲቆርብ ይደረጋል። እኔ በጣም ፍትሐ ነገሥቱ ነው የምላችሁ አንቀጽ 13 ላይ አልኳችሁ። ለሞት የደረሰ ሰው ቢኖር ግን የተወገዘ ክርስቲያን የሆነ ነገር ግን በውግዘት የተለየ ሰው ቢኖርና ለሞት የሚያደርስ በሽታ ቢገጥመው መቁረብ እፈልጋለሁ ቢል እንዳትከለክሉት ብሎ ጽፏን ፍትሐ ነገሥቱ። የዚህ ቤተክርስቲያን ምህረት አስደናቂ ነው። እንዳትከለክሉት። ለምን? ስጋውን ደሙን ተቀብሎ ደግሞ በጣም የሚደንቀው እንደው ታውቃላችሁ፣ ስጋውን ደሙን ተቀብሎ ግን ሳይሞት ቢቀር ከዛ በኋላ እንዳትለዩት ሰውየው ነው ማለት እንደገና ወደ ምእመናን ይቆጠር። ለምን? ስጋው ደሙ ፈውሶታል። ስጋው ደሙ ያዳነውን አንተ ምን ቤት ነው የምትከለክለው? የዚህ ቤተክርስቲያን ምህረት የእግዚአብሔር ምህረት አስደናቂ ነው። ክብርና ምስጋና ለስም አጠራሩ ይሁን። በእውነት አመስግኑ። እና የሚከለከሉ ሰዎች ጸበል መጠመቅ መንግስተ ሰማያት እንድትገባ አያደርግም። ከደዌ ስጋ እንድትድን ያደርጋል። ለስጋው ደግሞ ያበቃል ማለት ወደ ውስጥ ምስጢራት እንድንገባ ያደርጋል። ጸበል ስለተጠመቅ ግን መንግስተ ሰማያት ትገባለህ የሚል ትምህርት የለም። አጋንንት ስለወጡልህ መናፍስት ርኩሳን ስለወጡልህ ብቻ መንግስተ ሰማያት ትገባለህ የሚል ትምህርት የለም። እንኳን የወጡለት ሰው የተፈወሰ ሰው ይቅርና ፈዋሹ ራሱ መንግስተ ሰማያት ይገባል የሚል ትምህርት የለም። አጋንንትን ያወጣ ሰው መንግስተ ሰማያት ይገባል የሚል ትምህርት የለም። እንዲህ ተብሎ ተጽፏል። አጋንንትን የሚያወጣው ሰው ራሱ ስጋውን ደሙን መቀበል አለበት፣ መቁረብ አለበት፣ እንዴ አማኝ መሆን አለበት። እንዲህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 20 ጀምሮ እንዴ ኢየሱስ ወይም ጌታ ሆይ የሚለው ሁሉ ምን አይገባም? መንግስተ ሰማያት አይገባም። መተው ምን እንደሚሉት ተናግሯል። ጌታ መተው እንዲህ ይሉኛል፣ አጋንንት አውጻይነ በስምከ ወአብያተ ኃይላተ ገበርነ በስምከ፣ ታላላቅ ኃይላትን ተአምራትን አደረግን፣ አጋንንትን አወጣን። ወተነበይነ በስምከ፣ በስምህ ትንቢት ተናገርን። በስምህ ምን ተናገር? ከዛ ጌታ የሚለው ምን መሰላችሁ? እኔ እላቸዋለሁ እያአምረክሙ አላውቃችሁ ረሃቁም እኔ ኩልክሙ ገበርተ አመፃ፣ እናንተ ሌቦች አጭበርባሪዎች ከኔ ራቁ እላቸዋለሁ ይላል። እግዚአብሔር እንዲህ ከመባል ሁላችንንም ይሰውራል።